26ቱ የቴክኖሎጂ ፍልሚያም እስራኤልና ኢራን በሰማይ ላይ የከፈቱት የሚስጥር መሳሪያዎች ጦርነትም። ሰላም ጤና ይስጥልኝ የቻናላችን ቤተሰቦች እንደምን አላችሁ? ዛሬ እጅግ ወቅታዊና አሳሳቢ በሆነው የመካከለኛው ምስራቅ ጉዳይ ላይ ልዩ ዘገባ ይዘንላችሁ ቀርበናል። በተለይም በኢራንና በእስራኤል መካከል እየተካሄደ ያለው ግጭት ከፖለቲካዊ ሽኩቻ ባለፈ ዓለም አይተው የማታውቀው የቴክኖሎጂ ፍልሚያ ሆኗል። በ26ቱ ጦርነት ውስጥ የታዩት መሳሪያዎች የሰው ልጅን የወደፊት የጦርነት መልክ እየቀየሩ ናቸው። ዛሬ በእነዚህ ድንቅና አስፈሪ ቴክኖሎጂ ዙሪያ ይዘንላችሁ ቀርበናል። አብራችሁን ቆዩም። የእስራኤል አይረን ቢም። እስራኤል ለዓመታት በአይረን ቢም ስትጠበቅ ብትቆይም አሁን ግን ዓለምን ያስደነገጠ አዲስ ቴክኖሎጂ ይፋ አድርጋለች። ይህም የሌዘር ቴክኖሎጂ። ይህ መሳሪያም 100 ኪሎዋት የኤሌክትሪክ ኃይል ያለው የሌዘር ጨረር በመጠቀም የሚመጡ ሚሳኤሎችን፣ ድሮኖችን፣ ሞርታሮችን በሰከንድ ውስጥ አየር ላይ ያቃጥላል። የኢኮኖሚ የበላይነት። አንድ የአይረን ዶም ሚሳኤል $50,000 ሲፈጅ አይረን ቢም 1.5 ግን $2 ያነሰ ዋጋ ያለው ነው። ይህ ማለት እስራኤል ለረጅም ጊዜ የሚዘልቅን የድሮን ሚሳኤል ጥቃት ያለምንም የገንዘብ ስጋት መከላከል ትችላለች ማለት ነው። ትክክለኝነቱ መሳሪያው በብርሃን ፍጥነት ስለሚጓዝ ኢላማውን የመሳት እድሉ ወደ 0 የተጠጋ ነው። የኢራን ፍትሐዊነት። በተቃራኒው ኢራን የመከላከያ ጋሻዎች ጥዞ የሚገባ አዲስ ሚሳኤል ቴክኖሎጂ ይፋ አድርጋለች። ሃይፐርሶኒክ ፍጥነት። ፋታህ 2 የተባለው ሚሳኤል በድምፅ ፍጥነት ከ13 እጥፍ በላይ መጓዝ ይችላል። ይህ ፍጥነት ማንኛውም ነባር የሚሳኤል የመከላከል እንዳያቆመው ያደርገዋል። አቅጣጫ መቀየር። ይህ ሚሳኤል በአካባቢ አየር ውስጥ እያለ አቅጣጫውን የመቀየር ችሎታም አለው። ይህ ጠላት ሚሳኤሉን የት እንደሚያርፍ አስቀድሞ እንዳያውቅ ያደርገዋል። ስትራቴጂያዊ ጠቀሜታም። ኢራን ይህን መሳሪያ በመጠቀም የእስራኤልን ቁልፍ ወታደራዊ ጣቢያዎችን በደቂቃዎች ውስጥ የመምታት አቅም እንዳላት ትገልጻለች። የድሮን መንጋና ኤአይ። የዘንድሮ ጦርነት ልዩ የሚያደርገው የሰው ሰራሽ አስተውሎት ወይም ኤአይ ተሳትፎ ነው። የመንጋ ጥቃት። ኢራን በሺዎች የሚቆጠሩ ሻሂድ ድሮኖች በአንድ ላይ በማብረር መከላከያ ሲስተሞችን የማጨናነቅ ዘዴ ትጠቀማለች። ኤአይ መሪነት። እስራኤል በበኩሏ ዘፋይቭ ዋየር የተባለውን የኤአይ ሲስተም ትጠቀማለች። ይህ ሲስተም በጦር ሜዳ ላይ ያሉ መረጃዎቹን ሙሉ በሙሉ በየትኛውም የጠላት ዓላማ በየትኛውም የመሳሪያ መምታት እንዳለበት በሰከንድ ውስጥ ይወስናል። ይህም በጦርነት ውስጥ የሰው ልጅ ውሳኔ አሰጣጥ ፍጥነት በእጅጉ ይቀድማል። የሳይበርና የጠፈር ጦርነትም። ከምድርና ከሰማይ ባለፈ ጦርነቱ ወደ ጠፈር፣ ወደ ኢንተርኔት ገብቷል። ሳተላይቶች። ሁለቱም ሀገራት የጠላትን እንቅስቃሴ ለመሰለል እጅግ ጥራት ያላቸው ሳተላይቶች ይጠቀማሉ። በተለይ የእስራኤል ኦቪግ ሳተላይቶች በኢራን ምድር ላይ ያለውን ጥንቃቄ የተሞላበት እንቅስቃሴ በንቃት ይከታተላሉ። የሳይበር ጥቃት። የኤሌክትሪክ ኃይል ማመንጫዎችን፣ የውሃ አቅርቦትና የባንክ ስርዓቶችን የሳይበር ጦርነት ዋነኛ ኢላማዎች ናቸው። ይህ ደግሞ ጦርነቱ ከወታደራዊ ግጭት ባለፈ በሲቪል ማህበረሰብ ላይ ከፍተኛ ተጽዕኖ እንዲኖረው ያደርገዋል። ክብራትና ክብራን የቻናላችን ቤተሰቦች በአጠቃላይ የ26ቱ የኢራንና የእስራኤል ጦርነት የሚያሳየን ዓለማችን ወደ ምን አይነት የቴክኖሎጂ ደረጃ እንደደረሰች ነው። እነዚህ መሳሪያዎች የሰው ልጅ ጥበብ የሚያሳዩ ቢሆንም የጥፋት አቅማቸው ግን እጅግ አስፈሪ ነው። እናንተስ በዚህ ቴክኖሎጂ ፉክክር ላይ ምን ትላላችሁ? ወደፊት ጦርነቶች ሙሉ በሙሉ በሮቦቶችና በኤአይ ብቻ የሚካሄዱ ይመስላችኋል? አስተያየታችሁን በኮመንት መስጫ ላይ አስፍሩልን። ቪዲዮን ከወደዳችሁ ላይክ በማድረግ ሰብስክራይብ በማድረግ ለቻናላችን አጋርነታችሁን አሳዩ። ስላዳመጣችሁን ከልብ እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩን።